የምናደርገው ምንድነው ኢንስፔክት አውትላየር ካለ ኢን ኑሜሪካል ኮለም አይ ሆፕ ስለ አውትላየርስ የተወሰነ ዲስከስ አድርገናል አውትላየርስ ማለት ምንድናቸው በጣም ኤግዛጀሬት ኦድ የሆኑ ቫልዩዎች ማለት ነው ዳታ ላይ እና እነዛን እስቲ ቼክ እናርግ ለምሳሌ ምን ላይ ሳለሪ የምትለው ኮለመን ላይ ቼክ እናርግ ሶ ሌስ አሁን ይሄንን ኮድ ብናይ ምንድነው የሚሰራው if salary or any variable in def columns ውስጥ ካለ አሁን ሂር ፕሪንት የሆነ ነገር ያው ሳም የሆነ ቴክስት ፕሪንት አድርጌ አጌን ዳታውን ዲስክራይብ አድርጌ ፕሪንት ማድረግ ይችላል ከዛ አዲስ ላይን ላይ ምንድነው አውትላየርስ ሂር አሁን አውትላየር ብዬ ኮንሲደር ማድረገው አንደኛ ይሄንን ነው ልክ እንደ ኤጅን እንደሰራውት ከዚህ df ሳላሪ ከሚለው ኮለመን ውስጥ ሌዛን df of salary dot ኳንታይሉ 0.05 ያ ማለት 5% ማለት ነው ኦር እዚህ ጋር ኦር ኦፕሬተር አለኝ እዚህ ጋር ጀስት እንደምታዩት ወይም ደግሞ df of salary greater than df of salary dot ኳንታይሉ ደግሞ 95% ከዚህ ውጪ ወይ ይሄኛው ከዚህ ውጪ ከሆነ እንደምን ሊያዩ ነው ማለት ነው እንደ አውትላየር ሊያዩ ነው ማለት ነው ሶ ይሄንን ነው ፕሪንት ከዛ ፋይናሊ አውትላየርን ፕሪንት አድርገልኛል ኮድ አገን ሌታስ እስቲ ይሄንን ጀስት እየሰራን ለማየት እንሞክር ይሄኛው ደግሞ ጀስት ሌታስ ይሄኛው ቼኪንግ ፎር the outliers checking for the outlier ቼክ እናድርግ ማለት ሳላሪ የሚለው ኮለም ላይ ነው ሶ if ለምሳሌ salary in def dot columns እዚህ ኮለም ላይ ነው ጀስት ቼክ የሚያደርግልኝ እንግዲህ ሌስ አንድ ፕሪንት ስቴትመንት ለዛዛው these are outliers in እንግዲህ ካለው ማለት ነው in your data set የሚል ነገር ይላክልኝና ከዛ እዚሁ ላይ ፕሪንት እንዲያደርግልኝ የፈለኩት ኦኬ አሁን አውትላየርን በመንድነው ቼክ የማደርገው አውትላየር is equals to እዚህ ጋር let's say outlier የሚል ቫሪያብል ዲክሌር ላድርግ አውትላየር is equals to ማን ነው አውትላየርን ጀስት ቼክ የሚያደርገው እዚህ ጋር እንዴት ነው ቼክ የምናደርገው ሳላሪ የሚለው ኮለመን ላይ ነው ኦኬ let's say ይሄኛው df እዚህ ውስጥ አጌን def of አሁን ሎጂክ ለጽፍ ስለሆነ ነው ሁለት እየተጠቀምኩኝ ያለሁት ማለት ነው ማላይ ነው ጀስት የምሰራው አይ ሆፕ ሳላሪ የምትለው ኮለመን ላይ ነው on this salary here አንደኛው ሎጂክ እሱን ሳላሪ የምትለው ኮለመን ላይ ጀስት ምን ከሆነች ሌዛን def of salary again here ሌዛን እዛው def of salary def of salary እሺ ሌዛን again እዛው ኮለመን ላይ here def of salary ምን ከሆነ ከ ዶት ኳንታይል በመጥለው ፈንክሽን ዶት ኳንታይል በመጥለው ፈንክሽን እንግዲህ ከ5% በታች ከሆነ 0.05% ኦኬ ደን ኦር ፈንክሽን አሁን ሁለተኛ ሎጂክ እየጨመርኩበት ነው አንደኛው ኳንታይሉ 5% ሳምቲንግ እንዲከሆነ 5% እንዲከሆነ አይ ሆፕ እስቲ ምናልባት ቼክ ለማድረግ ሲንታክስን def of salary ኦኬ ሌዛ def of salary ዶት ኳንታይል እቺኛው ማለት ነው ዶት ኳንታይል ኦኬ ይሄ ከሆነ አይ ሆፕ ኳንታይል 0.05% ይሄንን ዘጋውኝ አጌን ሌታስ ቼክ እሺ ይሄንን እዚህ ጋር ከፈትኩት ነው ሌዛን አይ ሆፕ outliers which is fine ኦኬ ፋይን ኦኬ እዚሽ ጋር አንድ እንትን ያልኩት በፋንክሽን ውስጥ ጀስት ስለምናስቀምጣት እዚህ ጋር ያንን ፈንክሽን ፓስ ላድርግ ይሄን ከመዝጋቴ በፊት እዚህ ጋር ከዛ ኦር ኦፕሬተሩ ነው ውጪ ሳል ሁለቱን አንድ ላይ እንዲዝልኝ ስለሆነ እዚሁ ላይ ነው ጀስት ፓስ ማድረግ ፋይን ይሄን ካደረኩኝ በኋላ ነው ሁለተኛውን ሎጂክ ማስቀመጥ እችላለሁ ኦር እንግዲህ አጌን ሌላ ፈንክሽን ክሬት ሌላ ፓሬንቴሲስ ኦፕን አድርጌ ሁለተኛውን ሎጂክ ማስቀመጥ እችላለሁ ይሄኛው ሎጂክ ደግሞ ጀስት ምንድነው የሚያደርገው def of salary again greater than here እዚህ ጋር def of again salary def of salary which is greater than 90% I hope greater than def of salary 95% ማለት ነው def of again
here let us put salary here def of salary again dot quantile በምትለው function dot quantile በምትለው function which is 0.95% 95% ማለት ነው 95 ከዛ በላይ ከሆነ so actually ይሄንን ክሎዝ አደረኩኝ ማለት ነው then print outliers እዚህ ጋር just print ብዬ outlier-ን print ማድረግ እችላለሁ outliers ያልኳቸውን እነዚህን outlier ቼክ ማድረግ እችላለሁ so አሁን ምንድነው የሚያደርገው here outlier የሚል function አለ def salary less than this one ከ0 ከ5% በታች ካለው ዴታ ዲስትሪቢዩሽን ከ5% በታች ከሆነ or else ደግሞ ከ95% በላይ እንግዲህ ይሄኛ ሎወር ሬንጁን ለማግኘት ማለት ነው 5% ከዛ ሎወር ሬንጁን ለማግኘት ይሄኛው ደግሞ አፐር ሬንጁን በሁለቱ መካከል እንግዲህ ኦድ የሆነ ነገር ካለ ካልኩሌት አድርጎ እነዚህ አውትላየር ናቸው ብሎ ሰጀስት ያደርገኛል ማለት ነው ቼክ እስቲ okay and these are outliers in your data set ይላል ለምሳሌ ኔሞች ኔም አለኝ okay age እና I hope salary ላይ እንግዲህ በጣም ዩኒክ የሆኑ ሳላሪዎች አሉ ማለት ነው እዚህ ጋር ጀስት እንደምታዩት ዩኒክ የሆኑ ሳላሪዎች አሉ let's say ይሄን ነገር እስቲ እዚህ ጋር ቼክ አድርጌ እዚህ ጋር okay the same thing ወይም ደግሞ እስቲ አውትላየርን ብቻ ፕሪንት ላድርገው here ሙሉ ዳታ ሴቱን ጀስት ፕሪንት ያደርገልኝ እንደምታዩት እዚህ ጋር አውትላየርስን ጀስት ፕሪንት አድርጎልኛል አሁን ሞር ኦፍ ሳላሪ አካባቢ ላይ እንግዲህ እነዚህ በጣም ከፍ ያሉ ሳላሪዎች ናቸው እንግዲህ እንደ ኮንዲሽናችን ነው እኛ ሴተን አሁን እዚህ ጋር ምንድነው ያልኩት ከ5% በታች የሆኑትና ከ95% በላይ ከዛ ዴታ ዲስትሪቢዩሽን ውስጥ ያሉትን ማለት ነው ጀስት here እዚህ ጋር እንደምታዩት ከሆነ ቦታ አምጥቷቸዋል ለምሳሌ ሮው 20 ላይ አለ which is እንግዲህ 40900 ምናምን የሚለውን ልክ እንደ ማክሲመም አፐር ባውንዱን ስላለፈ ማለት ነው እንዳውት ላይ አምጥቶታል 44 ሮ ነምበር 44 ላይ ደግሞ ብታዩት አጌን 78600 ምናምን አካባቢ ያለው ልክ እንደዛ አግኝቶታል እንዲህ ያለ እያንዳንዱን እንትኖች አሁን ለምሳሌ እዚህኛውን የአውትላየሯን ሼፕ ማየት እንጃ ምን ያህል ዳታ እንዳመጣልኝ ማለት ነው ሶ ነገር ግን አሁን እዚህ ጋር ማተር የሚያደርገው ምንድነው የሰጠውት ክራይቴሪያ ነው ከ5% ካለው ኳንታይል 5% ማለት ነው ከዛ በታች የሆነው ዲስትሪቢዩሽን ዳታ እንደምን ቁጠራው ነው እንዳውትላየር ነው ወይም ደግሞ ከ95% በሁለቱም ኮንዲሽን ትሩ የሆነው ፕሪንት ያደርግልኛል ትሩ የሆነው ፕሪንት ኤንድ ካልኩት ግን ሁለቱም ከተሟላ ነው ከዚህ በታችና ከዛ በላይ የሆነ ካለ በኦር ኮንዲሽን ስላያስኩት ግን በኦር ያው ኦልተርኔቲቭ ከሁለት አንዱ ትሩ የሆነውን ያመጣል ለምሳሌ ከ5% በታች ምናልባት እንግዲህ ሊሆኑ የሚችሉት እነዚህ ናቸው 40,000 ቤት ምናምን አካባቢ ጀስት ያሉት ከዛ በላይ ደግሞ የ70 ቤት ያሉት 79 ምናምን ያሉት ከ95% በላይ በጣም ዩኒክ የሆነ ምናልባት የማናጀሮች ደሞዝ ሊሆን ይችላል እንግዲህ ሶ በዚህ መልክ እንግዲህ አውትላየርን ሃንድል ማድረግ ቼክ ማድረግ እንችላለን አንዱ ቴክኒክ ነው እንግዲህ አሁን እዚህ ጋር እንዴት ነው ሴት ሁሌ ይሄ ነገር ነው ወይ ጀስት የሚሰራው አውትላየር ብዬ ማስበው አሁን ሳላሪ ላይ ነው የሰራውት ለምሳሌ ኤጅ ቢሆን ይሄ ሎጂክ ላይ ሰራ ይችላል because ኤጅ ላይ ኔጌቲቭ ነምበር ወይም ደግሞ 4 ዲጂት የሆነ ነምበር ነው አውትላየር ሊሆን የሚችለው እና እንደየ ዴታ ሴታችን ዲፋይን የምናደርገው ሎጂክ ሊለይ ይችላል ሄት ላይ ለምሳሌ እንበልና የሆነ ነገር ለምሳሌ 4-5 ሜትር የሚሆን ሰው ላይኖር ይችላል እንግዲህ እንዲህ አይነት ነገሮችን እንደምንሰጠው ኮንዲሽን ዲፔንድ ሆነን ሴት ማድረግ እንችላለን እና based on this ትሬስ ማድረግ እንችላለን ነው ሶ በአጠቃላይ እዚህኛው ላይ ጀስት ዲስከስ ለማድረግ የሞከርነው ኢንስፔክት በማድረግ ላይ ለምሳሌ መጀመሪያው ያው ሚሲንግ ቫልዩን አይተናል ዱፕሊኬሽንን አይተናል ዩኒክ ቫልዩዎችን ሊስት አውት አድርገን አይተናል አይዴንቲፋይ ኢንኮንሲስተንሲ ካለ ዛ ዳታ ላይ ቼክ ማድረግ አጌን ዲቴክት አውትላየሮችም ካለ ዩजुዋሊ ሰመሪ ስታቲስቲካል ኤንድ ኳንታይል እነዚህ ነገሮች ግን አሁን ሳይሆን የሰራ ነው ለምንድን ነው የሚያሳየን ለኑሜሪክ ለሆኑ ኮለመኖች ነው ሞር ኦፍ ቼክ የሚያደርገው ማለት ነው ነገር ግን አጌን ካቴጎሪካል ቫልዩ ከሆኑ ኦር ሳምቲንግ እንደዚህ ከሆነ እንዴት ቼክ እናደርጋለን የሚለውንም በዚሁ እንደ አሳይመንት ሪፈር ብታደርጉት ጥሩ ነው ኢንስፔክት ስናደርግ ማለት ነው ሶ በአጠቃላይ እንግዲህ
ኤክስፔክትድ አውትፑቱንም ጀስት አይተናል። ይህን ዳታ ሴት ነው የተጠቀምነው። ካውንት ኦፍ ዱፕሊኬት ሮውስ፣ ዩኒክ የሆኑ ካታጎሪዎችን፣ ኤኒ ሮውስ ዊዝ ኢንቫሊድ የሆነ ኤጅ ካለ አውትላየሮችን ቼክ ለማድረግ ነው ጀስት የሞከር ነው በዚህኛው ሴሽን። ሶ በቀጣይ ደግሞ ስቴፕ 3 ላይ ያሉትን ነገሮች እናያለን ማለት ነው። አይሆፕ ወደ 8 ወር 9 የሚሆኑ ስቴፖችን አይተናል። ሶ እነዛን ነገሮች እያነሳን የዚህ ቪዲዮ ዋና አላማው የዚህ ሲሪሱ ዳታ ኤክስፕሎሬሽን ላይ ያነሳናቸው ስቴፖች አሉ። ኮንሰፕቹዋሊ ዲስከስ አድርገናል። በዚህኛው ቪዲዮ ደግሞ ጀስት የምንሰራው ምንድነው እያንዳንዱን ኮንሰፕቹዋሊ አንስተን ላወራናቸው ነገሮች ፕራክቲካሊ ኢምፕሊመንት እያደረግን የምናይበት ሴሽን ይሆናል። አይሆፕ እናንተም እዚሁ ቪዲዮ ላይ ባለው ዳታ ሴትም ሊሆን ይችላል ኦር ኤልስ የራሳችሁን ዳታ ሴት ጄኔሬት አድርጋችሁ እነዚህን አክቲቪቲዎች አይሆፕ መስራት ትችላላችሁ። እስከ ሴሽኑ ፍጻሜ አብራችሁኝ ስለሆናችሁ እጅግ በጣም ነው አመሰግነው። ይታየው ሰለሞን እባላለሁ። ዳታ ሳይንስ ላይ የተለያዩ ስልጠናዎችን እሰጣለሁ። ሶ እነዚህን ስልጠናዎች ብትካፈሉት አይሆፕ በደንብ ጌን ታደርጋላችሁ፣ አትቆጩበትም ብዬ አስባለሁ። ዳታ አናሊቲክስ ዊዝ ፓይተን ፕሮግራሚንግ ከቢግነር ጀምሮ ምንም አይነት የኮዲንግ ስኪል እንኳን ባይኖራችሁ ከመጀመሪያው ጀምሮ አድቫንስድ እስከሚባለው ሴሽን ስለሆነ እየሰጠው ያለው ትሬኒንጉን አይሆፕ ጆይን ብታደርጉ ጥሩ ነገሮችን ታገኛላችሁ። ለበለጠ መረጃም እዚሁ ዲስክሪፕሽን ቦክስ ስር ሬጅስትሬሽን ሊንክ አለ፣ በዛ መመዝገብ ትችላላችሁ። ሊንክዲን ላይም ይታየው ሰለሞን በሚል ስም አለው፣ በዛም ሰርች አድርጋችሁኝ ኮንታክት ብታደርጉኝ ሪፕላይ ጽፍላችኋለሁ። አይሆፕ ጥሩ ጊዜ ይኖረናል የሚል ተስፋ አለኝ። አንድ 4 ባች ትሬኒንጉን ወስዷል። ይህንን ቪዲዮ እየሰራውላችሁ ባለውበት ሰዓት ሶ 5ኛውን ባች ኦልሬዲ ሬጅስትሬሽን ላይ ያለሁት እናንተም እንድትቀላቀሉ በአክብሮት ነው ጀስት የምጋብዘው። በቀጣይ ቪዲዮ እንግዲህ እስክንገናኝ መልካም ጊዜ ይሆንላችሁ። ይህንን ቪዲዮም ላይክ ሼር አድርጋችሁ ኤንጌጅ ብታደርጉት የተለያየ ሰው ጋር እንዲደርስ እናንተም ኮንትሪቢዩት እንድታደርጉ በአክብሮት ነው የምጠይቀው። መልካም ጊዜ ይሆንላችሁ። በቀጣይ ሴሽን እንገናኛለን። እስከዛው ቻው ቻው ባይ